ከ14 እስከ 18 ዓመት የሆናችሁ የሃይ ስኩል ተማሪዎች this video is for you እድሜው ከ25 ዓመት በላይ የሆነ ወንድ አፈቀርኩሽ ካለሽ ሬድ ፍላግ እንዴት እንደማስረዳችሁ ራሱ አላውቅም። የኔ እናት ወሲብ ከፈጸምሽ በኋላ የሰውነትሽ ጠረን እንደሚቀየር ታውቂያለሽ? ወይም ደግሞ የሰውነትሽን ንጽህና የሚጠብቀው የአሲድ ፈሳሽ አዲስ ባክቴሪያዎችን እያስተናገደ ስለሆነ ለ3 ለ4 ቀን ጠረንሽን እንደሚቀይረው ታውቂያለሽ? ይሄ ወንድ ወሲብ ከፈጸመብሽ በኋላ የሚያስቀምሽ ፖስት ፒል መሀን ሊያረግሽ እንደሚችል ታውቂያለሽ? ሆርሞንሽን ሊቀይረው እንደሚችል ታውቂያለሽ? የፔሪድ ጊዜሽን ሊያዛባው እንደሚችል ታውቂያለሽ? ኮንዶም ሊቀደድ እንደሚችል ታውቂያለሽ? ልታረጂ እንደምትሽይ ታውቂያለሽ? በምጥ ጊዜ ካካሽ ሊያመልጥሽ እንደሚችል ታውቂያለሽ? ስለ ሪሌሽንሺፕ፣ ስለ ፍቅር፣ ስለ ወሲብ መፈጸም፣ ስለ እርግዝና፣ ስለ ቤተሰብ መመስረት ምንም የምታቂው ነገር የለም። እነሱ ሴክስ ካደረጉ በኋላ ተነስተው ነው የሚሄዱት። አንቺ ነሽ ስለ ጠረንሽ የምትጨነቂው፣ ስለ ማርገዝ አለማርገዝሽ የምትጨነቂው፣ ካረገሽ ምጥ አመጣሽ የምትወልጂው። ጥሎሽ ከሄደ ልጁን ይዘሽ ምን ትንከራተቹ አንቺ ነሽ። 14 ዓመት ልጅ እንደ 15 እንደ 16 እንደ 17 እንደ 18 ዓመት ሴት ልጅ ብዙ የማታቂያቸው አንቺ ዝግጁ ያልሆንሻቸው ነገሮች አሉ። ስለ ፍቅርም ስለ ወሲብ አንድ ጤነኛ የሆነ ትልቅ ወንድ ከአንቺ እድሜ ሴት ጋር ፍቅር ሊይዘው አይችልም። ሮማንቲክሊም ሴክሹዋሊም አትራክትድ ሊሆን አይችልም። 25 ዓመት በላይ የሆነ ወንድ ከ14 እስከ 18 ዓመት እድሜ ውስጥ ያሉ ልጆችን አይቶ ከተመኘ ፍቅር ከያዘው ከፈለገ ደፋሪ ነው። አንዲት ሴት ስለ ወሲብ በቂ ዕውቀት ኖሯት እሺ ልትል የምትችለው ከ18 ዓመት በኋላ ነው። ስለ ቤተሰብ መመስረት በቂ ብስለት የሚኖራት ደግሞ ከ25 ዓመቷ በኋላ ነው። አንቺ 18 ዓመት ሳይሞላሽ ወሲብ እንፈጽም ብሎ የሚገፋፋሽ ወንድ ካለ 25 ዓመት ሳይሞላሽ አርግዘን ልጅ ወልደን ቤተሰብ እንመስርት የሚልሽ የሚገፋፋሽ ወንድ ካለ ልክ አይደለም። ስፔሻሊ 18 ዓመት ሳይሞላሽ ሴክስ እናድርግ እያለ እየገፋፋሽ ከሆነ ያ ወንድ ደፋሪ ነው። ሊደፍርሽ ነው የሚፈልገው። 18 ዓመት ሳይሞላሽ ኮንሰንት መስጠት ፍቃደኛ መሆን አትችይም ለወሲብ። ሰውነትሽም ጭንቅላትሽም ልብሽም ዝግጁ አይደለም ለዛ። አስተማሪሽ ሊሆን ይችላል፣ የሰርቪስ ሹፌርሽ ሊሆን ይችላል፣ አስጠኝሽ ሊሆን ይችላል፣ የሆነ የሃይማኖት ትምህርት እንዲሰጥሽ የመጣ ሰው ሊሆን ይችላል። በጣም ነው የወደድኩሽ፣ በጣም ነው ያፈቀርኩሽ፣ አንቺን ባገባ ደስ ይለኛል፣ ስሜቴን ቀሰቀሽው፣ ያላንቺ መኖር አልችልም፣ ማሰብ አልችልም፣ አንቺ ከሴቶች ሁሉ የተለየሽ ነሽ፣ ከሴቶች ሁሉ የበሰልሽ ነሽ፣ በጣም ማቹር ነሽ ብሎ ነገር የለም። ይዤሽ ልጥፋ፣ እምቢ። ሴክስ እናድርግ፣ እምቢ። ፎቶ ላኪልኝ፣ እምቢ። እምቢ እምቢ ነው መልስሽ። አልፈልግም፣ እምቢ። አንቺ ምን ታውቂያለሽ? የእውነት ይወደኛል፣ የእውነት ያፈቅረኛል፣ አንቺ ወንድ ስለምትጠይ ነው እንደዚህ የምትይው እያልሽኝ ከሆነ ደግሞ እሺ ምንም ችግር የለውም። ግን ትምህርት እስክትጨርሺ እንዲጠብቅሽ ንገሪው። ያፈቅርሻል አይደል? ይወድሻል አይደል? የእውነት ነው የሚፈልግሽ አይደል? ሊያገባሽ ይፈልጋል አይደለ? 18 ዓመት እስኪሞላሽ ትምህርትሽን እስክትጨርሺ እንዲጠብቅ አድርጊው። ጀመር ኖርማል አይደለም። ጤነኛ ጭንቅላት ያለው ወንድ የ14 ዓመትን የ15 ዓመትን የ16 ዓመትን የ17 ዓመትን ኢቭን የ18 ዓመትን ልጅ ለፍቅር ሊመኝ፣ ቤተሰብ ለመመስረት ሊመኝ፣ ለትዳር ሊመኝ አይችልም። ኖርማል አይደለም እሱ። የራሳችሁን ሪሰርች መስራት ትችላላችሁ። ባይ ዘ ዌይ የፔዶፊሊያ ችግር ያለበት ሰው ነው እንዲህ የሚሆነው። ህፃናትን ለወሲብ የሚመኝ ሰው ማለት ነው። ግድ የለም አንቺ ምን የምታውቂው ነገር አለ ስለ ፍቅር፣ እኔ አንቺን አልሰማም የምትይ ከሆነ አትስሚኝ። እኔ ግድ የለም ቦይፍሬንድም ያዥ፣ እሺ ችግር የለውም። ግን 18 ዓመት እስኪሞላሽ ትምህርትሽን እስክትጨርሺ ምንም ወሲብ ሳትፈጽሙ ምንም ሳይጠይቅሽ ምንም ፑሽ ሳያደርግሽ እንድትቆዩ ጠይቂው። በቃ አትጠይቀኝ። 18 ዓመት እስኪሞላኝ ድረስ ስለ ወሲብ አትጠይቀኝ፣ አትነካካኝ፣ አትገፋፋኝ። ሴክስ እንድናደርግ አትገፋፋኝ። የእውነት የሚያፈቅርሽና የሚወድሽ ከሆነ ይጠብቅሻል።